አንድ አባባል አንብቤ በጣም ስለማረከኝና ከሰዎች ጋር ብዙ ጊዜ መከራከር መወያየት የምፈልጋትን አንድ ርዕስ ቁልጭ አድርጎ በቆንጆ መልክ ስለሚገልጸው እስኪ ላንብላችሁ። ምን ይላል? የትኛውም ሰው እነዚህን ነገሮች ማድረግ መቻል አለበት። ዳይፐር መቀየር፣ የጦር ዘመቻን ማቀድ፣ በግ መግፈፍ፣ መርከብ መምራት፣ ህንፃ መንደፍ፣ ግጥም መግጠም፣ ሂሳብ ማስተካከል፣ አጥር መገንባት፣ አጥንት ማቃናት፣ ሟችን ማጽናናት፣ ትዕዛዝ መቀበል፣ ትዕዛዝ መስጠት፣ መተባበር፣ ለብቻው መስራት፣ ቀመሮችን መፍታት፣ አዲስ የሆነ ችግርን ማጤን፣ ከብቶችን መቀለብ፣ ኮምፒውተር ፕሮግራም መጻፍ፣ ጣፋጭ ምግብ መስራት፣ በጽናት መዋጋት፣ በጀግንነት መሞት። ሮበርት ሃይንሌን የተሰኘ ግለሰብ ታይም ኢነፍ ፎር ላቭ የሚል መጽሐፉ ላይ ነው ይህን የጠቀሰው እና ኦፍኮርስ ቃል በቃል መውሰድ የለብንም ይሄንን። እንደ አጠቃላይ ግን አካሄዳችን ወይም መንገዳችን የችሎታዎቻችን ዝርዝር ሰፊ እንዲሆን ማድረግ የምንችላቸው ነገሮች አድማሱ ሰፋ ያለ እንዲሆን ከዛ እነዛ ብዙ ችሎታዎች በቁጥር ብዙ የሆኑ ችሎታዎች ከተለያዩ ሁኔታዎች እንዲያወጡን ከባድ ሁኔታዎች ላይ ብንገባም ሊያወጡን የሚችሉ እንደዚሁም ደግሞ የህይወታችንን አንድ እርምጃ ከፍ ማድረግ እንድንችል እንዲያስችሉን እንደዛ የችሎታዎቻችን አድማስ መስፋት አለበት የሚለውን ነው። የዚህ መልእክት እንደዛ ይመስለኛል። ከዛ በተቃራኒው ግን አይደለም ብዙ ነገር ላይ እየገባን እዚህም እየጀማመርን ጊዜያችንን ከማሳለፍ ከማባከን ይልቅ አንድ ነገር ላይ እዛ ነገር ላይ ማስተር ማድረግ የዛ ነገር ንጉስ መሆን የዛ ነገር ቶፕ 1% መሆን ከዛ በዛ ነገር ብቃታችን ጫፍ የረገጠ ሆኖ ከዛ ነው ሌላ ነገር ማየት የሚያስፈልገው እና እንዳካሄድ ብዙ ነገር ለማዳበር ከመሞከር ይልቅ አንድ ነገር ላይ ትኩረት ማድረግ ይሻላል የሚል ሳይድ ኦፍ ዘ አርጊመንት አለ እና ከሁለቱ እይታዎች የትኛው እናንተን ይገዛቸዋል፣ የትኛው ያሳምናቸዋል፣ ለምን የሚለውን ታካፍሉኝ ደስ ይላል።